አብሪ ቪዲዮሽን ኢንቫይት አድርጌሻለሁ ቪዲዮን ሌላ አቡ በትልቁ አድርጊኝ በፈጠረሽ በትልቁ አድርጊኝና በደንብ ስሚኝ እሺ እየሰማንሽ ነው ይኸውልሽ አማን እኔ ጋር ሲመጣ የታክሲ ታውቂያለሽ የታክሲ 1 ድርሃም አልነበረውም ልጅን ይሳኛሜንን ማለት ነው የ2 ዓመት ተኩል ደሞዝ በፍርድ ቤት ነው እኔ ፍርድ ቤት ከስሸው እንባ የተደበደብ ነው አለ ልኬልሻለሁ አቡ ለምን አንቺ አትናገሪም አሁን ማንን ደብድቦ እንደሆነ በመናቀለው ቆይ ማን ነው ይሄ የተደበደበው ምስር ማለት ትናንት የመጣች ሰራተኛ ውሸታም በብሔር ልታባሉ በሃይማኖት ልታባሉ የኢትዮጵያ ህዝብ ለኛ የለም ለኔ የለም አቡን አንቺ ቤት ስጠፋኝ ዕቃ ምን አዋጣችሁልኛል ምንም አልተዋጣልንም አማን ደግሞ የ2 ዓመት ደመወዝ ትቶ ነው የመጣው አይዲ ተበድሬ ነው ያበደሩኝ ሰዎች አመጣልሻለሁ አይዲው ነው የ9 ቀን ቀራማ የገባ ከፍዬ ጎረቤቴ አከራያለች ፍትህኛ እንፈልጋለን ጉዱን ለመደባበቅ አሁን ሄር ነው አጎትየው አገኘ ነው አያገባኝም ውሸታም ነሽ ነው ያለው ውሸታም ነሽ አሁንም እንዳንተ አይነት ባለየ ሴት በህይወት አይቻላቅም የዛን ቀን ቤት የመጣተሽ በስርዓት ነው ያስተናገርኩሽ በስርዓት ማለት ነው እኔ ብርሃኑ ሲሳይ አንቺ መወጫጨቅ አያቀተኝም ግን በስርዓት አክብርሽ ምን ሆንሽ ፈለግሹ ወደርሹ መርዝ ጠጣለሁ ሀቡ መርዝ ጠጣለሁ አማን እኮ አንድ ፍሬ ልጅ ነው እኔ አንድ ፍሬ ልጅ ነኝ ሳራ ተነሳችብኝ መሲብ ልጆች ተነሳችብኝ ህዝብ ተነሳብኝ አንቺ ቆምሽ አይደለ ዛሬ ህግ ሄርኩኝ የታለ ዲፖርት ያስደረጉን ዲፖርት ልንሆን አንችልም ምክንያቱም ዋናው አካል የመንግስት አካል እኛን እያየ ስለሆነ የሚያለቅሰውን እያየ ስለሆነ እንደገና 20,000 ድርሃም አማን ካለው የታለ አይዲ በምን ይሰራል አቡ አይዲ እኮ ነው ተበድሬ ነው ያሰራውለት ለማን ታምኛለሽ አቡ የደበደቡን ልክልሻለሁ አዎ ሄደናል የሄር ነው አማንን ቆልፎ ሊደበድበው ብሎ ነው አማንን ቆልፎ ሊደበድበው ሲል ልጠይቀው ነው የሄድኩት ልጠይቀው ሲሄድ እኛ 2 ነን ማፊያ ናት ማፊያ አይደለንም እኔ በጣም ስርዓት ያለ ሴት አንገቱን ደፍቶ 2 ዓመት ከ6 ወር የከፈለበትን አልሰጠውም ምን አለችው መሰለሽ ዲፖርት አስደርጋለሁ አንቺን አብሬ ዲፖርት አስደርግሻለሁ ይሄን ማኝ ምክንያቱም አንቺ ማለት በጋብቻ ላይ የወሰደች ማነው እንደዚህ የደበደበው ወራዳ ማነው እሱን እንደዚህ የደበደበው ማነው የደበደበው እሱ አማንን ማነው ፍቅር ዲዛይን ከነ ቤተሰቦቹ ከነ ሰራተኞቹ እኛ ይሄር ነው ቪዲዮ የላኩልሽ እሷን ልንደበድብ አይደለም ውሸት የዛን ቀን የተደበደበውን ቀርጠው ነው የላኩልሽ አሁን ለምን ይሄ ሁሉ ግፍ